ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ የፋሲካ ፀጉር ስራ ላይ ነው ያለነውና መሰራት የምትፈልጉ እንደዚህ ቶሎ ቶሎ እየሰራን ነው። ወረቀውን ዞር አድርገን አሳያችሁ ምን ያክል ብዛት ነው ያስከረከረ እንግዲህ ይሄ ሁላ ተሰሪ ነው። እኛም ደግሞ ደክሞናል፣ ግን ምንም ማድረግ አንችልም። ያጌጥ ይመላለቁ እንዳይሆንባቸው እየሰራን ነውና አርሴማም እየታገለች ነው። አርሴማ እንዴት ነው? ይዘሽዋል? አይዛናው ወንዶ ፀጉር ነው እኔ አሁን እየሰራ ያለሁት። በነገራችን ላይ ስንት ቀን ሆነኝ እኔ በአንድ ሳምንት ውስጥ የአንድ ሳምንት ልምዴን ዛሬ አሁን በደንብ አሳያችኋለሁ። በነገራችን ላይ ባለፈው በለቀኩላችሁ ቪዲዮ የሁለተኛ ቀን የልምዴ ነበረ። ዛሬ የአንድ ሳምንት ልምዴ ነው። ግን ይሄን የመሰለ ፀጉር ገጥሞኛል ዛሬ። ቆንጆ ፀጉር ነው። ራሷ ታጥባ ጠቅልዬ ነው ፋፋ አድርገን ነው የምንልካቸው። ፋሲካ እንግዲህ ያጊጡ እኛ አትሰሩን ተብለናል። አዘለይን እኛ ተተሰራችሁም እውሩ ያመት ባለ ተብለናል። ግን እኔ ጠጉሬን በነገራችን ላይ መተኮስ አልፈልግም። ሐሙስ የጓደኛዬ ሰርግ ስላለ የዛሬ ነው የምተኮሰው። እንግዲህ በአንድ ሳምንት ልምድ እንደዚህ እየሰራን ነው። እንችላለን በሉና ምንም ነገር የማይቻል ነገር የለም። ኮሜንታችሁ ደግሞ የባለፈው ኮሜንታችሁ ደግሞ በጣም ወድጄዋለሁ። ሁላችሁንም እግዚአብሔር ያክብርልኝ። ሙያ መልካም ነው እና እንግዲህ እየሞከርን ነው። አርሴማ እየሞከርን ነው። አዎ እየሞከርን ለመኖር ህይወትን ለማሸነፍ እየሞከርን ነው። በነገራችን ላይ የዩቲዩብ ቤተሰቦቼ በጣም ብዙ ልጆች አሉ ጓደኞቼ። አክቲቭ ልጅ ነው ያለው እዚህ ይኸው እንደዚህ እየሰራን ነው። እንግዲህ ታናልኩን እናሳያችኋለን። ቆየት ብለን አብራችሁ ኑሩ። የት እንዳትሄዱ ተከታተሉ። አሬ ለምን አቀባልኝ ቆላ ደግሞ ገንዘብ ምን ላድርግ ታቆርጥ ነው ብዬ ነው። አረ ጓደኛ ሀብቴ ኮሙዲ የገባው ነው እንጂ አይ ምን የገባው በነገራችን ላይ አይዞሽ በርቺ ጠንክሪ ትትሉኝ እኔም ጥንክር ብርትት ነው የምለው። ሞራል የናችሁና አሁንም ሞራል እየሰጣችሁኝ ቀጥሉ። በጣም ነው የማመሰግነው ሁላችሁንም በያላችሁበት። አሁን ደግሞ ፋሲካ ደርሷል። እንኳን አደረሳችሁ ለፋሲካ በዓል። ፋሲካ እንዴት ነው ዝግጅቱ በያላችሁበት? እኛ ጋር እግዚአብሔር ይመስገን። እንግዲህ ጓደኞቻችንን ሴቶቻችንን በማስዋብ ላይ ነን። ያው ራሳችን እንደዚህ ምንም እንትን እያልን አይደለም። ሴቶቻችንን እያስዋብን ነው። እናንተ ጋር ፋሲካ ዝግጅቱ እንዴት ነው? ሁላችሁንም ታገር ውጭም ታገር ውስጥም ያላችሁትን ፈጣሪ ቅፍ ያድርጋችሁ። መልካም ዓመት በዓል ይሁንላችሁ። በያላችሁበት ደስተኛ ሆናችሁ እንድታሳልፉት ምኞቴ ነው። እኛ ጋርም እንግዲህ ቅዳሜም አርብም ስራ ነው። አንድ እሑድ ብቻ ነው እረፍታችን። ያው ትምህርት ስለሆነ እኛ እየተማርን ያለ ነው። ትምህርቱን ስለምንፈልገው ያው አንድ እሑድም ብቻ ነው እረፍታችን። ሰኞም ስራ እንገባለን እና እንግዲህ ዞሮ አመት በዓል ነው። አንድ ቀን አሳልፈን ቤታችን ይበቃናል ብለን እኛም እሺ ብለን ተቀብለናል ማለት ነው። እና ስራዬንስ እንዴት አያችሁልኝ?
ያው በእርግጠኝነት ጎበዝ ነሽ እንደምትሉኝ ምንም ጥርጥር የለውም። እና እንግዲህ እንደዚህ እየታገልኩ ነው። በጣም ይደክማል፣ ኩላሊት ያማል፣ ግን ምንም ማድረግ አይቻልም። እየለመድኩ ነው እግዚአብሔር ይመስገን። አሁን የቀረኝ ዊግ መቀጠልና ደግሞ ካውያ ክፍል የምትገቡት ቢያንስ አንድ ወር በኋላ ነው። ስልጠናው ለ3 ወር ስለሆነ ካውያ እስከ 1 ወር ድረስ ሰው ላይ እንድትተኩሱ አይፈቀድላችሁም። ልምምድ ነው የምትለማመዱት። ስራ ነው። ያው ካውያ እኔ ግን አንድ ሳምንት በኋላ በእርግጠኝነት እገባለሁ። አሁን ስራውን ተጀመርኩት። ያው 1 ሳምንት ሆኖኛል። ከአንድ ሳምንት በኋላ ደግሞ ወደዚህኛው ካውያ ውስጥ እንደሚያስገባኝ ሰውየው ምንም ጥርጥር የለውም። ካክስ ጥቅለላውንም በደንብ ችያለሁኝ። ፓይስትራ ስራውንም በደንብ ችያለሁኝ። ምንም ያቃተኝ ነገር የለም። እግዚአብሔር የተመሰገነ ይሁን። እና ቤት ውስጥ ቁጭ ያላችሁ እናቶች፣ እህቶች በቃ ጊዜያችሁን ዝም ብላችሁ የምታቃጥሉ ተማሩ ነው የምለው። ምክንያቱም በጣም ይጠቅማል። እኔ የሚገርማችሁ ትናንትና ስራ መጥቶልኝ ነበረ። ለዚህ ማጠቡን መጠቅለሉን ለፋሲካ ሰው በጣም ብዙ ስለሆነ ጠጉር ቤቶች ስራ እንቅጠርሽ ብለው ነበረ። ያው እኔ እዚህ ደግሞ ተምሬ ዋናውን ሰርተፊኬቱን ስለምፈልገው ተዛ አቋርጬ ወጣሁ ማለት ሰርተፊኬት የትምህርቱ አይኖረኝም ማለት ነው። 3 ወሩን ጨርሼ ተምሬ ጠንክሬ ሰርተፊኬት ኖሮኝ ነገ የራሴን ማሰልጠኛ ብከፍት የራሴን ጠጉር ቤት ብከፍት ንግድና ፈቃድ የሚሰጠኝ እንዲሁም መንግስት ሊፈቅድልኝ የሚችለው ሰርተፊኬቱን ሲኖረኝ ነውና እኔም እንደዛ ብዬ ያው ለ1 ቀን 2 ቀን ብዬ አልሸወድም ብዬ ስራ አልገባሁም። ግን ስራ እየመጥቶልኝ ነበረ። እናም ደግሞ 1 ለ2 ካውያ እየተፈራረቀ እንተኩስ ምን ሆነው ነው ሌላ የለም ወይ ልትሉ ትችላላችሁና ሌላ ስለሌለ ታይሆን ካውያ ቀኑ ሙሉ ለኩሰን ስለምንውል ተቃጥሎብን ልጆቹን እንግዲህ እንዳለማቆየት እና ቶሎ ብዙ ሰው ባንዴ ለመስራት ነው በ1 ለ2 እየሰራን ያለ ነው። ባይቃጠልብን ግን ለ4 ነው የምንሰራው። ለ4 ቶሎ በጣም ብዙ ሰው ስለሆነ ያለው ለ4 ቶሎ ነው የምንሰራው። እንግዲህ እግዚአብሔር ይመስገን እንደዚህ ልጆቹ መጥተው እንዳይመለሱ። በነገራችን ላይ ለአመት በዓል እኔ በልጅነቴ ለአመት በዓል ሄጄ ታልተሰራው በጣም ነው ማዝነውና እንደያዝኑ ሁሉም የመጡ ልጆች በስነ ስርዓት ተሰርተው እንዲመለሱ እንደዚህ ነው የምናረገው። ዛሬ ግን አርብ እስከ 6 ሰዓት ነው የሰራ ነው። እንደውም በኋላ ላይ የመጡ ልጆች እያለቃቀሱ 2-3 ልጆች ጨምረን እስከ 8 ሰዓት ቆይተናልና ያው ይሄን ይመስላል እላችኋለሁ። የኔ ትምህርት እንግዲህ ከ3 ወር በኋላ ተመርቄ በአንድ ካውያ 2 ሆናችሁ ለምንድን ነው የምትሰሩት ማለታችሁ አይቀርም ብዬ ነው። ካውያ ቀኑ ሙሉ ፓይስትራው ተለኩሶ ስለሚውል አንደኛው ተቃጥሎብን ነውና ለ2 የምንሰራው ያው ልጆቹ ላለማስቀየም እና ሰዓትም እንዳያልፍባቸው ዛሬም ደግሞ አርብ የስግደት ቀን ስለሆነ ሰዓት እንዳያልፍባቸው ነው እንደዚህ የምናረገው። ሁለቱም ከፓይስትራ ቢኖር ኖሮ 4 ሆነን ለ4 ነበር የምንሰራው ሼር እየተደራረግን ማለት ነው። ቶሎ ልጆቹን ጨርሰን ወደ ቤታቸው እንዲሄዱ ማለት ነው ለስግደታቸው። እኛም እስከ 6 ሰዓት ድረስ ስሩ ተብለን ልጆቹ እንዳይመለሱ እስከ 7 ሰዓት ድረስ ሰርተን በጊዜ ነው የወጣ ነው። እግዚአብሔር የተመሰገነ ይሁን። ወደ ፈጣሪያችንም ሄደን ጸልየናል። እህቶቻችንም ደግሞ እንዳይከፋቸው እንዳይቀየሙ እንደዛ አስበን ነው የዋልነውና ያው በነገራችን ላይ ዛሬ መስራት አለብን ብዬ አላምንም። ግን ፈጣሪም ደግሞ አንዳንድ ጊዜ ስራችንን ብቻ ታይሆን እንትናችን ያያልና ያን ያክል ይሄ ኃጢያት ነው ብዬ ስለማላምን ነው ቀኑን ሙሉ ዛሬ በአርብ ቀን በስቅለት ቀን የሰራሁት። እግዚአብሔር ያውቃል እሱ ክፉ ነገር አልሰራንም። ሴት እህቶቻችን ነው ትናሱብ የዋል ነው ግማሽ ቀን። ከግማሽ ቀን በኋላ ደግሞ ወደ ፈጣሪያችን ሄደናል፣ ጸልየናል። ፈጣሪ ለመነን ይቅረበን፣ ሀገራችን ሰላም ትሆንልን። በተለይ አሁን የመጣውን ቀውስ ይመልስልን። ኢትዮጵያ ውስጥ በጣም ኑሮ ውድነቱ ተቃውሷል። የሰው ልጅ በጣም እየተንገበገበ ነውና ያው በሀገር ውስጥ ብቻ አይደለም ከሀገር ውጭም ይመስለኛል። እንግዲህ እግዚአብሔር ፊቱን ይመልስልን፣ በቃ ይበለን፣ አለሁ ይበለን። እና ይሄን ይመስላል የዛሬው ውሏችን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ወዳችኋለሁ፣ አከብራችኋለሁ። በቀጣይ አሪፍ የፋሲካ ቪዲዮ እዤላችሁ ስትመጣ እስከዛው እንወዳችኋለን። እንግዲህ ጸልዩልኝ እኔም ጠጉሬን እንድተኮስ። ግን ምተኮስ አይመስለኝም። ተተኮስኩም አልተተኮስኩም ያው ልብስም ስላልገዛው ለፋሲካ ልብስም ስለሌለኝ
ያን ያክል ጠጉሬ የተተኮሰ አልተተኮሰ ብዙ እንትን አለው ብዬ አላምንምና ይሄን ይመስላል እንግዲህ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሼር እያደረጋችሁ ወዳችኋለሁ። ባይ